ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በረጅም ቪዲዮ ከተገናኘን ቆይተናል። የረጅም ቪዲዮ ለመስራት አልተመቸኝም ነበረ እና ኢትዮጵያ በቅርቡ ሄጄ ነበረ። የምታውቁት አላችሁ እና ኢትዮጵያን ቀርጸሽ አሳይን ብላችሁ የነበረ እና ያው አንዳንዴ ኢትዮጵያ ስንሄድ አይመችም፣ ሁኔታው አይመችም፣ የማይመችበት ሁኔታም ይኖራል አንዳንዴ እና ከሁኔታው አንፃር አልተመቸኝም ነበረ ቀርጬ ላሳያችሁ እንጂ ኢትዮጵያ በጣም ውብ ሆናለች። በትንሹ የቀረጽኩትን ላሳያችሁ እና ትንሽ ቦታ አዲስ አበባ ውስጥ እና አሪፍ ቦታ ሆናለች አዲስ አበባ ውስጥ ማለት ነው። በፊት ቆሻሻ የነበረችው እንደዚህ በየቦታው ፓርክ አለ፣ ሰው ሄዶ የሚዝናናበት መናፈሻ አለ። ሁሉም ቦታ አረንጓዴ ነው። በቃ ዱባይን ነው የምታስንቀው ማለት ነው ኢትዮጵያ አሁን ላይ ማለት ነው። እና በጣም ነው ደስ የምትለው የምታምረው እና ኢትዮጵያችን ትመስላለች። በትንሹ ነው። ማታ ደግሞ በስማም አዲስ አበባ በቃ እና እዚህ ጋር ደግሞ ዱባይ ነው የቀላቀልኩበት እና ልዩነቱን አይታችኋል። ይሄ ያው ዱባይ ሙልኬን አካባቢ ነው። ይሄ ከስራ ወደ ቤት እየሄድኩ ማለት ነው። እና ኢትዮጵያ በጣም ለመቅረጽ ማታም ቀንም ያለውን ነገር ላሳያችሁ ፈልጌ ነበረ፣ ግን የሄድኩትም ለአጭር ጊዜ ነው እና ሳይመቸኝ ቀርቼ ትንሽዬ ብቻ ቀርጬ ከዛም በኋላ አልተመቸኝም። ሙሉውን ሳላሳያችሁ ተመልሼ መጣሁ እላችኋለሁ። እና ግን ኢትዮጵያ ላይ ያለው ነገር በጣም ደስ ይላል። ሁሉ ነገሩ ተቀይሯል። ቦታው ማለት ነው ቪው በጣም ተቀይሯል። የኑሮ ጉዳይ እንጂ ኑሮም ያው ህዝቡ እየኖረበት ነው። ደስ ይላል። ወደ ሀገራችን ግቡ ያስብላል። ግቡ ጥላችሁ አትሂዱ ትላለች ኢትዮጵያ አሁን ላይ ማለት ነው። እና ሄዳችሁ ያላያችሁት ሄዳችሁ እዩ። በደንብ ብቀርጽ ማታም ቀንም ሁሉም ቦታ ቢያንስ የተወሰነ ቦታ ራሱ ብቀርጽላችሁ ማለት ነው ለመግባት ትነሳሱ ነበረ እላችኋለሁ። እና ይሄ ደግሞ ዱባይም አያችሁ፣ ይሄ አሁን ዱባይ ነው የሚሉት። ያው የምታውቁት ታውቁታላችሁ። ከከተማው ወጣ ስትሉ ምን እንደሚመስል ማለት ነው። ሜዳ፣ ተራራ። ይሄ ደግሞ ሀጅማን ነው። የሀጅማን መንገድ ነው። ወደ ሀጅማን ከተማ እየሄድኩ ማለት ነው። ከገጠር አሰባችሁ ክፍለ ሀገር ሲኬድ እንዴት ነው መንገዱ ማለት ነው። ሀገራችን ኢትዮጵያ ላይ ወደ ክፍለ ሀገር ስትሄዱ እንዴት ነው? እንደዛ ነው የሚመስለው። እና መንገዱ ሜዳ ነው፣ መኪና ነው፣ ሰው የለም፣ ፎቅ የለም። እና ኢትዮጵያና ዱባይ እቺን ትመስላለች ልላችሁ ፈልጌ ነው በትንሹ። እና የዱባይም ከተማውም ሳይሆን ያወጣ ያለችው ገጠሯን ነው ያሳየኋችሁ ማለት ነው። የምኖርበት አካባቢ ገጠር እና ወጣ ብዬ ማለት ነው። እና ይሄን ይመስላል። ያው ኢትዮጵያ ለምንድን ነው ያላሳየሽኝ ስላላችሁ የተወሰናችሁ ልጆች ማለት ነው። እና ለዛ ነው ትንሽ የቀረጽኳትን ለምን አላሳያችሁም ብዬ በቪዲዮም ከመጣ ቆይቻለሁ። እና ትንሽ በዚሁ ይሄንን አሳይቼ ሰላም ልበላችሁ ብዬ ነው። እና ይሄን ይመስላል። ኢትዮጵያም በትንሹ አይታችሁ እንድትጓጉ ነው። እሺ ሙሉን ገብታችሁ ለማየት እናንተ ማለት ነው። እና ይሄን ይመስላል እላችኋለሁ ውዶችዬ። እና በቃ ኢትዮጵያን። ይሄ ደግሞ ዱባይ ነው። ዱባይ ነው በማታ ማለት ነው። ይሄ ዱባይ መሀል ከተማም ሳትሆን ያ እንትን አካባቢ ነው፣ ቢች አካባቢ ነው። ይሄ ደግሞ ሀጅማን ነው። ከሀጅማን ወደ ኡሙልኩዌን መንገድ ነው። በቃ ተራራ ነው፣ ሜዳ ነው እላችኋለሁ። የዱባይ ነገር እቺን ትመስላለች። ዱባይ ለማታውቁት አካባቢው ይሄን ይመስላል። ለምታውቁት ደግሞ ታውቃላችሁ። ዙሪያ ወጣ ስትሉ ከከተማ ወጣ ስትሉ ምን እንደሚመስል ማለት ነው።
እና ይሄን ይመስላል የዛሬ ቪዲዮ። ቀጣዩ በሰፊ በሌላ በአስተማሪ ቪዲዮ እስከምንገናኝ እቺን ኢትዮጵያን ግማሽ ኢትዮጵያ ግማሽ ዱባይን እየጎበኛችሁ ሰላም ቆዩልኝ። የሰላም ሰው ያድርገን፣ ሀገራችን ሰላም ያደርግልን። ባላችሁበት ሁላችሁም ሰላም ሁኑ እና ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ አርጉልኝ፣ ኮሜንትም አርጉ እላችኋለሁ። በተረፈ ደህና ሁኑ። ባይ ባይ። ባይ ባይ እላችኋለሁ። ቪዲዮ አላለቀም። ይሄንን እያያችሁ እናንተ ጨርሱበት ማለት ነው። ባይ ባይ አትበይኝ ፈራለሁ። ልዝፈንላችሁ። ባይ ባይ አትበይኝ ፈራለሁ። መጨረሻውን አላውቅም። የዘፈኑን ቀጣይ አላውቅበትም። እና በቃ ደህና ሁኑ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ እና አበረታቱኝ። ቪዲዮ ተነሳስቼ እንድሰራ ማለት ነው። አበረታቱኝ ውዶችዬ፣ ማሮቼ፣ ፍቅሮችዬ፣ ማሮችዬ፣ ቅመሞችዬ። ዱባይን እያያችሁ ግማሽ ዱባይ ነው፣ በጣም ዱባይ ነው የተቀረጸው ከኢትዮጵያ የበለጠ ግን ኢትስ ኦኬ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ።